ሰላም ክብራት ተከታተልቲ መደብ ደስታ ሾው ናይል ማንቲ ጋሻ ገራ ሒዘልኩም ቀሪበ ዘለኹ ተጋዳላይ ጀማል ይባሃል ተጋዳላይ ጀማል ተወላዲ ብሄር ኦሮሞ ኮይኑ አባል ተጋዳላይ ትግራይ ማለት እዩ አባል TDF ማለት እዩ ፍላይ አብ አርምን 33 ሙሴ ክፍለ ሰራዊት ብዙሕ ጀግነት ተሰርሐ አቦ ድሽቃ ተጋዳላይ ናይል ማንቲ ጋሻና አፍቱ ከይዲ ጉዕዞ ማለት እዩ ላብ ሰራዊት ትግራይ ተቀላቀሉ ካብ መከላከያ ሰራዊት ወጽዩ ማለት ምስ TDF ተጸምቢሩ ከምቱ ማንም ተጋዳላይ ትግራዋይ ዝገብሮስ ነበረ ብዙሕ ጀግነታት ሓሊፉን ትግራይ ሓደ እግሩ ዘወፈልና ጅግና ተጋዳላይ ማለት እዩ ጽቡቕ ጻንሒት ክልወና እስካ መወዳእታ መደብና ሓቢርኩና ጸንሑ እንዳዓደምኩ ጀማል ወይ ዛሬ ስፕሬስኛ የሚባል ቋንቋ ነው ምናለው ትግርኛ አማርኛ ሁሉም አንድ ኦሮምኛም ይመጣል ሁሉም አንድ ላይ ያረጋለን እኔ ትንሽ ሞክራለሁ ኦሮምኛ አካም ኦሮምኛውን ካለ እኔውን ካረስቻለሁ ማለት ረስቻለሁ አንተ እንኳን ይችላልህ ትሆናለህ አካም ብልቴ ብቻ ነው እሱ ቀለለም ምራው ነው ቀለት ስለሆነ እሱን ትችላለህ ማለት ነው እስኪ ትንሽ አስተዋውቅልን እስኪ በኦሮምኛ ኦሮምኛና አከሙልቴ ማለት ነው እንዴት አደርክ ማለት ነው እንደዛ ነው ከነስም ሌላው ምንድነው የፈለቀ አካምብልቴ ልቀጥል ወይ ቀጥል ወይ ቆርጠውና ሆኖ ወይ ቀጥል እስኪ አስተዋውቅልኝ እስኪ መጀመሪያ ገልጬው ነበር ተጋዳላይ ጀማል ትውልድ እድገት ትንሽ ማናኔ ስሜ ጀማል መሐመድ ቢማል ከኦሮሚያ የተወለድኩት ህዝብ TDF ከዚህ TDF ነው ያለን ማለት ነው ከመከላከያ ወጥቼ ሰው TDF ነው የገባን ማለት ነው በጣም ጥሩ ቴንክ ዩ ተጋዳላይ ጀማል በጣም አመሰግናለሁ ጋሻ ስለያረክ ማለት ነው እሺ እስኪ ያው ትግርኛም ሰማለህ ሞክራለሁ ማሰማተማ ሰማለሁ መናገርም ትንሽ ሞክራለሁ መናገር እንኳን የሰባበርከው ሞክራለሁ ስፕሬስኛ ቋንቋ ያልኩት ለዛ ነው እስኪ ወደ TDF ከመቀላቀል በፊት የነበረ ህይወት ምን ይመስላል የሚለው እስክንጀምር የት አካባቢ ነበርክ ውጊያው ከመጀመሩ በፊት የት ነበረ ምድብህ የት ነው ወደ TDF ተቀላቀልከው ከመጀመሪያው እስክናወራ ውጋ ካልጀማ በፊት ወልቃይት የነበርኩት እንዳልኩት ምዕራብ ትግራይ ነበር ከዛ ነበርና ከዛ በቃ እንደ ድንገት ውጋ ተጀመረስ ወደዚህ መጣን ወደ አፍዴራ ምትባላለች በዛ ተመለስና አይቅ ተመለስና መጣን ማለት ነው እስኪ ምዕራብ ትግራይ ወልቃይት አካባቢ እንዴት ነበር እዛ አካባቢ የነበረው በጣም ብዙ ግፍ የተፈጸመበት አካባቢ ስለሆነ እንዴት ነበር እዛ አካባቢ የነበረው ውጊያ ደላን ጊዜ ወካለኛ እዛ ሲደርስ አይነበረም መሰለኝ ያን ጊዜ አላየም ነው በቃ ፋኖ ምናምን ነው ብላ እዛ እየተጠበቀ ነበር ወደዚህ አጣት ምናምን ነበሩ ያን ጊዜስ በኋላ ላይ ገባችሁ ማለት ነው ወይ እነዚህ 2013 በቃ እዛ ጦርነት ምናምን ያላየም ነበር እኛ በፊት ማለት እኛ ወደዛ ጦርነት ሲጀመር የት ነበርክ እኔ ጦርነት ሲጀመር እዛ ነበርኩት ግን ወደዛ እና እዛ ሳይደርስ እኮ ይነተነስናኝ ወደዛ ሳይደርስ እኛ ወደዚህ ያሱላ ወሰዱት ወደ አፋር ሰፈር ማለት ወደ አፋር ዳንሻ ያቺ ማንም ትባለው ወደ ጸገዴ አካባቢ ወደዛ ጸገዴ ሳይደርስ ምትማውንት እዚህ ሱካ ፋብሪካ ነገር ነበር እዛ ግን በዳንሻ በቀራቀር በጣም ኃይለኛ ውጊያ ነበር ያሉት እንበረ እኛ ግን ይደርስ አላየም ነበር ነው የነበረው ወይ እኛ ተነስቶ ከሆነ ደርሷል ይዛ ሰፈር ወደዛ እኛ ስንነሳስ በቃ ደርሶ በረ ያን ጊዜስ ምንም ሳላየ እኮ ነው እኛ ወደዚህ የወጣ እና ተነስና በቃ እንደዚህ ውጋል ምናምን ብሎስ የመጀመሪያ እኛ ቀድሞ እየገቡት ያለ ተመስናል ከዛ እኛ መቼለት ነው የገባችው ወደ ወልቃይት መቼ ታስተዋውሳለህ ጊዜው ጀማሪ በቃ 13 ማለት ነው ማለት ወር ስንት እንደሆነ እንጃ በቃ ወደ ወልቃይት በቃ እየገባን በቃ ፋኖ ነገር ነበር ያን ጊዜ እኛ ፋኖ ብቻ ብለን ነው ይዛ ያስቀመጡት ነበር ነው እዚህ በቃ በረሃ ምናምን ሽፍታታት ምናምን ይመጣል ምናምን በቃ በረሃ ነው ቁጭ ብና የሆነ ቻይና ካምፕ ነገር ነበር እዛ በቃ እዛ የሚቆዩ ትንሽ ሁለት ወር ምናምን ቆይተን በቃ ወደዚህ ተወስና ወደ አፋር ሰፈር እንዴት ነበር ግን ህዝቡስ እናንተ ከገባችሁ በኋላ
በጣም ብዙ ንጹሃን የተገደሉበት ብዙ ጨፍጫፍ የተካሄደበት አካባቢ ስለነበረ እናንተ ከገባችሁት በኋላ እንዴት አገኛችሁት? እንደኛ ሲስ ግን ያን ጊዜ ምንም በቃ ህዝቡ ምንም ጭንቀት አላየም ነበር እንደኔ ግን ያን ጊዜ እንደዚህ ግን መከላከያታት ሆኖስ አንዳንዶች ሄዶ ይረብሻሉ ነበር ሄዶ እንደዚህ ሲጋራ ምናምን ይጭሳሉ ወይ በክላሽ አስፈራሩት ክላሽ ሄዶ ሲቪላታት ያስፈራራሉ እነሱ ሲጋራ ምናምን በቃ ወስዶ ይሄዳል ነው ከዛ አንድ ቀን እንደዚህ ሁሉ በቃ ክፍለ ጦራት አክቲቭ አድርጎት እንደዚህ ሲጋራ ያስፈራሩ ሲጋራ እየወሰዱ ምናምን ብላ ሴታ መጣ ያማራሩ ነገር ከዛ እሳስ ተነገረስ ሁሉ በቃ አንድ እንደዚህ አፈራሩ የሚወስዱ ሰው ካለ እሳ እዚህ መጣ ካሳ ከነገረች እዚህ ሰውዩ ይሞት ይገደላል ብነስ ወስነ በቃ ሁሉ በቃ ሷም ትነግራችሁ እዚህ ሰው ነው እሳ ካለችስ በቃ ሁሉም ፍለፊት እሱ ይገደል ብነ በቃ እንደዚህ ብሎ ማስፈራር ሰው በቃ ይገደል ከዛ ሴታን ጠራ መጣች ይዛ ፈላገች ወይ ረስታ ከሆነ እንጃ የለም ያለች በቃ ትተዋ ከዛ ጀምባል የረብሽ የለም ማለት የረባ አለ የለም እዚህ ውስጥ ያለች በረ በቃ እዚህ ውስጥ የለም እሱ ማለት እዛው አካባቢ የነበራችሁበት አካባቢ ፍላማራብ ትግራይ አብዛኛው ወደ መሃል ትግራይ ወደ ሽሬ ወደ ተለያዩ ከተሞች የትግራይ ከተሞች ተመዛብሎ መጥቷል የቀረው ህዝብ ግን እዛ አካባቢ በዛኔ የቀረማ ከመከላከያ ጎን ሆኖ የመጡት የፋኖ የአስመላሽ ኮሚቴ ምናምን ይባል ታጣቂ ኃይሎች እዛው ለቀረ ህዝብ በጣም ብዙ ግፍ ግድያዎች ሲፈጽሙ ነበርና የዛኔ እናንተ ምን ትሉ ነበር? እኛ ግን አልደረስም ማለት ነው ያን ጊዜ እንደዚህ ሰውስ እንደዚህ አርጓል ምናምንስ ህብረተሰብ ግን በቃ እንደዚህ ጠጋብና በቃ ከነሱ በቃ ሁሉም ንብረት በቃ የሆነ እንጀራ ምናምንስ በቃ የነሱ ራሳቸው ነው ይዘውን ምን መጥተው በቃ ራሳቸው እንደዛ ለመከላከያ በቃ እነሱ እያሰጣልና በቃ ወይ ካውንተሩ ብስኩት ይሰጣልን በቃ እንጀራ ይዘው ይመጣሉ እንጀራ ይሰጣሉ በቃ እንደዚህ በቃ ዝም ብለና እንደሰው ሌሎቹ ካስፈራሩ ያስፈራሩ ነበር አንዳንዶቹ ያስፈራራል እንደዚህ የሚያስፈራር ሰው አይጠፋም በቃ እንደዚህ ምናምንስ ገና ሳይቆዩስ እኛ በቃ ተቀየርና ብዙ አልቆያችሁ እኛ ገና ሳይቆዩስ ተመለስና ከዛ ከምዕራብ ትግራይ ተነስታችሁ ወዴት ነው የመጣችሁት? በዚህ መጣነው አፋር ነገር ወደ አፋር አፍዲራ ይባላለች እዛ ሄደን ከዛ ወደዚህ ተመለስና ምን በቃ ቶክስ ምናምን ሳይተኩስ ዝምና ምንም እስከ ዝሩስ ያ በቃ ጦርነት ተጀምሮ ሲባላስ ሳይተኩስስ በቃ ምን አልገባም ሰሩ ዝም ብለና በዚህ ይቀይራልና ነበር አንገባም ነኛ ዝሩ የናንተ አዳ ሌሎቹ ምልምሎቹ ይመጣሉት በቃ እነሱ ይገባሉ በቃ ዝም ብሎ ይማረኩ ምናምን አድርጎ በቃ እንደዚህ አይች ነው በቃ እንደዚህ በሬ ሌላ እንደዚህ ጦርነት ሲባላስ እዛ ነው አየንበረ ነው የሰሩስ የት ነው የመጀመሪያ ጦርነት ያየው? በቃ እዚህ አፍዲራ አይቻለው አፍዲራ ግን አልገባም እዛ ነው ስር ሳይገባስ በቃ ተቃይ መለስን ነኛ እናንተ ሳትጀምሩ ውጊያ ሳትጀምሩ ተመለስናስ በቃ አይቅና ድንገት አይን እዛስ ሀይቅ ማለት ኦሮ 2013 መጨረሻ ማለት ነው ነሐሴ ወር አካባቢ ከዛ በቃ እዛስ መጣ እንዛ ጦርነት በቃ እዛ አከብድ ነበር ይዘንሙ ተሳትፋቸዋል እናንተ እዛ በቃ እኛ ስንገባስ ሁሉም ሳቡት በቃ እኛ ታሪፍ ነው በቃ ማታ ነበር 10 ሰዓት 11 ሰዓት ምናምን ደርሶ ነበር ማታ አይ ሁሉም ሄደው በቃ አንድ ሻለቃ ይሆናል መሰለኝ ተነስቶ ተብላችሁ ነው ወደ ዝም ብሎ በቃ ተበታትነው የነበሩ እነሱ ደግሞ ሌሎቹ አመራሮች ምናምን መጀመሪያ ሄዱት እነሱ የኛ ሌሎቹ በቃ ታሪፍ ነው የኛ ዝም ብሎ አልሰማም ነበር ነው የኛ ሄዱት እነሱ አመራሮቹ መጀመሪያ ሄዱ በማኪና ምናምን ነው ዝም ብለና በቃ አንዴ በቃ ብዙት ነበር 30 ምናምን ሆናል በቃ ዝም ብለና አንድ ቦታ ሰማ ከብና ተኝተናል በቃ ጧት ተነስተው በቃ ተኝታችሁ ያላችሁ ነው ጥሏችሁ ሄዱት ጧት በቃ እንደዚህ መሳራታት ሁሉ ነው የኛ ገና ለደሽጋ ምናምን ትተው ሄዱት በቃ እነሱ በቃ እንደዚህ እንዴ ዝም ብለው አልሄድም አልኩት ሌላ ልጁ ያለ አንዱስ ወላይታ ይሱ ሞት በላውን እንንገት እዚህ ከዛ ከትዲፍ ጋር ሆኖ እየተዋጋኝ እዚህ በቃ አንድ ቀን ገባ በቃ የነሱ ከዛ እሱ እንደ ድንገት መጨረሻ ይሱን መስዋዕት ከዛ ነው ሞት እሱ ማን ነው የሚባለው እዚህ ጸልሜ ጸልሜ በቃ እዛ ሞት እሱ
ከዛ በቃ እንደዚህ እንዴት ዝም በል ተኛ በቃ ዝም ብለህ ወይስ መንገድ ካየኸኝ እንጂ ጠፍተህ ወደ ቤት እንሄዳለን ወይም በቃ ዝም ብለን እዚህ እንቀራለን ነበር እንዴም ከዚህ ጋር በቃ ዝም ብሎ ተኝተን በቃ ወይም ወደ ቤታችን ወደ መንገድ ካገኘን ቤታችን እንሄዳለን በቃ መንገድ ደግሞ በዚህ ከሄድና ማለት አማራ ክልል ስለደረሰን ማለቅ የለም እነሱ ከመሞትስ አያሳልፍም ከመሞትስ እዚህ ቀርተን በቃ ይኖገን ዝም ብለን እንተወኝ ቃሺ በቃ ብሎ ዝም ብላ በቃ ተኝን ነው ሁለታችሁ ብቻ ቀራችሁ በቃ ሁለታችን ቀራ እዛ 4 ሰዓት ምናምን አካባቢ ደርስ በቃ ማይ ሰውስ የለም ነበር በቃ እንደዚህ ሰራዊት በሌላ የሚሄዱትኛ አለኝ መስም በቃ ከዚህ ምንም በቃ ምናምን የቲዲኤፎች መጥቶ በቃ ራሳችን ንል በቃ ምናምን ወላ እንዴ በቃ ትቀላቀሉ እንዴ በቃ የሆነ ልጅ አለ እንደ ድንገት ሁለት ልጆች አሉት በቃ ሻወር ሊወስዱስ ወንዝ ነገር አለ ነበር እነሱ ወደዛ ተሰርቶስ በቃ የሆነ ነገር ሆነ ራሴ በቃ ታች ያለው እንደዚህ ከዚህ ቁልቁለት ነገር ነው አለ ጠራ በቃ ራስ ከዛ ሲጠራዝ በቃ መጣው ዝም ብላ በቃ ሌላ ነገር እንደይመስል ነው በቃ እንደው አንድ ላይ ምናምን በቃ ይዞ በቃ ሁለታቸው ይዞ እዛ ስንገባ በቃ ሁሉም ኃይላትም ወይ አይ አንተ ከኔ ጋር ተወዳል አንተ ከኔ ጋር ተወዳል አንተ ከኔ ጋር ተወዳል ነው እኔ ጋና እኔ ነገር ሌሎቹ ግን ከኔ ጋር የነበሩ 3 ነበሩት 4 ነበሩት በቃ ፈሩት እነሱ ደንግጥ ሆኖ ትንሽ እንደዚህ ምናምን ሲባሉስ ለቲዲኤፍ ማለት ነው እውነት ነገር መስለው በቃ አይ ድንገት ብሎ እኔ በቃ መጀመር እንደገባን በቃ ለእንጀራም ለጤት አርጋ አወጣው ከስኪስ አወጣው በቃ ሲቪል ልብስ ለበስኩት በቃ አንድ ላይ በቃ ዝም ብለ በቃ ምግብ ሰጡን ጫጉሩ ምናምን አስተካክሉና በቃ ታጥበ ሁሉም በቃ ጫማ ምናምን ሰጡን በቃ ምንም ሳይስቡስ ምንም እኔ እስከዚህ እንደ ወንድሞቼ ነው የሚያስበው በቃ ስሩስ በቃ አንድ ላይ በቃ አልፈራችሁም ግን ስሩስ ልቤ ላይ አያሰብኩን እንደዚህ ያደርጋሉ ምናምን ሲባሉስ የወሩትስ ፌደራል መንግስት መከላከያዎች ለማነሳሳት ሲባል በጣም የተሳሳቱ መረጃዎች ያስተላልፍ ነበር ትግራይ ውስጥ የኛ ጓዶች እንደዚህ ተደርጓል እንደዚህ በግፍ ነው የሚገድሏቸው ምናምን እየተባለ በሚዲያዎች ያሰራጭ ነበር ይሄን እየሰማችሁ ቆይታችሁ ወደ ቲዲኤፍ ስትቀላቀሉ የሆነ የፍራቻ ስሜት አልተፈጠረም እኔ ልቤ ላይ ግን ምንም አይመጣም ስሩስ እንደራሴ ሌሎቹ ግን ይፈራል ፈርቶ ይፈራል ግን እኔስ በቃ ምንም አይመስልም በቃ ወይ እንደገባን በቃ ምንም ሆኖ በቃ እንደዚህ ሆነ ምግብ ሰጡን ምግብ በላን በቃ ሄድና በቃ አድርና መሰለ አድርናስ ማን ክፍለ ሰራዊት ነበረች ሙሴ ከሙሴ ጋር ነው የተገናኛችሁ መጀመሪያ በቃ መጀመሪያ ጊዜ ሙሴ በቃ ያማ እሱ ነው በቃ እንደዚህ እንደውም አንዱ በቃ እንደገባ በቃ ዲሽ ያገባና አንድ ሺህ ያለቃ በቃ በስንት ቀናችን ነው ታጥቃችሁ ከቲዲኤፍ ጋር ይሰለፋችሁ በቃ መጀመሪያ በቃ ያን እንደገባን በቃ አድርናስ ነገ ጉዞ ብልናስ በቃ ሄደ ቀጠላችሁ በዛው በቃ እንደዛ በቃ አለማየሁ አልነበረም ያን ጊዜ መሰለኝ ተመተው ይሆናል መሰለኝ ደጋፊ ታውቃለህ ይሆናል መሰለኝ ደገፍ አለ ዲሽቃ ተኳሽ እጂ የተመታ ነበር ኮማንዶ ነገር እሱ የነበረ ሻለቃ በቃ እሱ በቃ እንደዚህ በቃ ኢንቲካቪ በቃ ሁሉም በቃ ምንም አይሸከምና ያን ጊዜ ትንሽ ያስቃጥላ ነገር ነበር ያስቃጥላ ይንይዛልና በቃ ዝም ድካም የለ ምን የለ ከዛ እረፍ ስላረና በቃ ምንም አይመስልም ሄደን በቃ ተመለስና ምንም በቃ እኔ እንደራሴስ ግን ምንም እስከዚህ ከቲዲኤፍ ጋር ከገባህ በኋላ የት ነበር የመጀመሪያ ኩናት የተሳተፍክበት እዛይ ያው መከላከያ ሆነ ነው ከቲዲኤፍ ጋር ከተቀላቀልክ በኋላ መጀመሪያ ውጋይ መጀመሪያ በቃ አይቅ ወደዛ ስንሄድ ነው ከሆነ በቃ እንትን ደሴ ኮምቦልቻ እዛ ሁሉም ቦታ በቃ ስንሄድ በቃ ዲሽቃ ያስከው ከዛ በኋላ በቃ ዲሽቃ ታታ በቃ በሁሉ አንድ ሺህ ያለቃ በቃ ዲሽቃ ብቻ ስለሆነኛ በቃ እዛ ሆነ በቃ ምንም እንትን የለም ነበር ቲዲኤፎች ግን ጥርጣሬ ምናምን ለናንተ መጠርጠር ወይ ስጋት ምናምን አላሳደሩም ወዲያውኑ ያመናችሁ እኔ በቃ ምንም እንደዚህ በቃ እንደ ወንድም በቃ ሁሉም በቃ ልብስ ምናምን በቃ ራሳቸው በቃ እንደዚህ ወላም ምግብስ የራሳቸው እንደውም የራሳቸው እንትን ይየለ ዳቦ ይየለ የኛ ይሰጣል በቃ ዝም ነው እና 3 ነበርና 4 ነበርና አራታችሁ በቃ ጋንታ ነው የሚለየው ነበር ኃይል ነው የሚለየው ነበር አንድ ሺህ ያለቃታ በቃ ሁሉም አዳው የሆነ ነገር በቃ ሲመጣስ መጀመሪያ በቃ ወደኛ ነው የሚሰጠው ወላ እዚህ ሆነስ ማለት ወላ ሕክምና ሳውን ሆነስ ወለ ነገር በቃ ወይ ልብስ ሆነስ ወይ የሆነ ነገር ሲመጣ መጀመሪያ ወደ እኔ ነው የሚሰጠው
ምንም በቃ እኔ እንደዚህ የሚያስቡት እኔ እንጃ የለም ይመስለኛል ወይ አንዳንዶቹ የሚያስቡት ይኖራል እንደዚህ እስከዚህ አንድ ላይ የቆየን ግን ደስተኛ ታቴ ደስ ይለናል በቃ እንደ ወንድሞቼ በቃ ቤተሰብ አያስቡም ምንም አያስቡኝ ነው እስከዚህ በመከላከያ ያለህ ምትሰማው የነበረ ልክ ትዴፎች ጋር ስትቀላቀል ወይም ደግሞ ወደ ትግራይ ከተመለስክ በኋላ የህዝቡን ያገኘው በኋላ ትነግረኛለህ ከትዴፎች ጋር ተቀላቀለህ ጉዞ ስታርግ እንዴት አገኘው የውጊያ ችሎታቸው ወይም ከመከላከያ ከነበረው አንፃር ወደ እስከ መዘዞ ድረስ መጥታል እስከ ደብረ ብርሃን አካባቢ ምን ይመስላል ወይ እኔ አሪፍ ይመስለኛል በቃ ጀግንነት በቃ ደስ ይል ሰሩ ሳይርፍ ያኔ በሬ አሳብስ በሌላ ነገር ሳውነ ሰሩ በቃ እኔ ደስተኛ ይመስለኝ በቃ ሁሉም ወላ መከላከያ ሆነ እስከሞቱስ እዚህ ሆነ የሚሞቱስ እኔ ምን ይመስለኝ ነበር ወላ እግረ ከመቆረጠ እዛ ሆነ እግረ ከመቆረጠስ እዚህ ሆነ የሚቆረጠ እኔ እዚህ እግረ ተቆረጠ አይመስለኝ ግን እዛ ሆነስ ግን ተመትቼስ ይቆጭኛል ለምን እንዳለስ ወይስ የራሴ አገር ብኖር ወይ ኦሮሞ ምክንያት በኦሮሞ ምክንያት ብሎ ሱጋ የተነሳ ቢሆንስ ተቆርጬ ከሆነ በቃ ወይ የራሴ አገር ብሎ ነው የተቆረጥኩት ብለ እንትን ይላል ነው ግንስ በሌላ እንትኑስ ብለ በአማራይ በዚህ ምናምን ብለ ከዛ ከመሞትስ እኔ ይቆጨኛል ነበር አሁን ግን እዚህ በቃ እኔ ምን ይመስል በቃ ተቆርጬ ይመስልኝ ሰሩ በራሴ አሳብስ ግን እኔ ምን በቃ እዚህ ህዝብ ስላየስ ሁሉም ነገር ስላየስ በኔ ግን እንደዚህ ይመስልኝ አይመስልም ምንም ነገር በቃ እስከዚህ እንደዚህ ሆኜ በምን ብለ እንደዚህ ሆኛለሁ በዚህ ውስጥ ላይ ምንም አያስብም እስከዚህ ሙሉስ ማለት በራሴ ላይ እዚህ ጋር ግን ጀማል አሁን በራሴ አላማው ስለ አላማው ነው የገለጽክልኝ መሰለኝ ለኦሮሚያ ነጻነት ወይም ለኦሮሚያ ሀገርነት ቢሆን እግሬን ቢቆረጥ ደስ ይለኝ ነበር አሁን ግን አገር አይደለም ምናምን አይነት ነገር ነው የተናገርከኝ አይደል ዋዛሲስ ለምሳሌ መከላከያ ላይ ሆኜ እዛ ከተቆረጥኩትስ ለምን እንደሱ የራሱ ወደዚህ የጠፉ ወደዚህ የራሱ ሀገር ነው የሚጠፉ እነሱ እኛ ግንስ እዛ ማከለ ሆነስ የሚጠፋ ቦታ የለም ነበርና መውጫ የለም ለምሳሌ እዛ ይንጠፋልን ከሆነስ ወይ ህብረተሰቡንስ አይተውም ስሮስ ወይ የማን ልጅስ ውጋ ላይ ተተስ አንተ ትጠፋለ ወይ ሚገላስ ይመጣል እዛ የትም ብለ ተጠፋለ ሆናላ በቃ እዛ ሞቴ ከመተረፍስ ተቆርጠ እዚህ ቤተሰቡን ወይ ቆርጠስ ቤተሰብ ማግኘት ይችላል በነያሳብ አማራ ክልል ላይ ስትዋጉ ግን አሁን በመከላከያ በነበርክበት ጊዜ ህዝቡ እንዴት ነው እንደ ሰራዊቱ አይደለም እንደሚያየው ምን ከኋላ ሆኖ ይመታቸው ወይም የኦሮሞና የነሱ ይለያል እነሱ ለምሳሌ በመከላከያ ሆነስ ወይ የኦሮሞ ተወላጅ ከሆኑስ የአማራ ከሆኑስ የአማራዎቹ ከሆነ ራሳቸው ቤተሰቡ እዚህ ቀረባ ስለሆነ እነሱ ጠፍተው ይሄዳሉ ለምሳሌ እኛ ልጆች አሁን ጠፍተው ሄዱትስ ካገኙትስ ወይ ይገላሉ ወይ ይታሰራሉ እዛው አማራ ክልል በአማራ ክልል ማለት ነው አሁን እዚህ ለምሳሌ ሰንተ ከዚህ ወጥተ ሄደስ ማንንም ይዝስ ወይ ያስመልሳል ነበር የሚገልጸው የለም ወይ በግዳጅ እንትን የሚያርግሰው የለም እነዛ ወደዛ ካይርከስ ወይ ይገላል ነበር ወይ የሆነ ነገር ይታሰራል ነበር እንዴት ነው ግን አሁን ኮምቦልቻን ተቆጣጣራችሁ የኦሮሚያ ስፔሻል ዞን በአማራ ክልል እነዚህ ከሚሴ ምናምን አካባቢ ሲደርሱ ቲዲኤፎች ከኦነጋ ተገናኝተው ነበር ይባላል አሁን አንተ እዛው ሲደርስ ምን ነበር ይሰማ ወይም ከኦነጎች ጋር ለመቀላቀል ምናምን ሐሳብ ነበር አይደለም እኔ በቃ አንድ ሐሳብ ነው ሲጀመር በሐሳቤስ አንድ ሐሳብ ካሰብኩትስ ለምን ለምሳሌ እዚህ ብለ አስቤ ነበር መጀመሪያ ራሴ ነው የገባንበር ወደ ኦነግ ይሄዳለሁ ካሁንስ ኦነግ ይዘን ቀራባ ሰው ሆነ ወይ ወደ ኦነግ መግባት እኔ ምን እንትን ወላ እዛ ሆነስ ሲሄድስ በቃ እዚህ አንዳንዶቹስ እንደዚህ እንትን በቃ ኦነግ እዚህ አለችስ ወይ ወደ እነሱ አሁን በቃ ምናምን ከሆነ በዚህ ወደ ኦነግ ትሄዳላችሁ ከፈለጋችሁ ምናምን አይ ወደ ኦነግ እኔ እንጃ አልሄድም ወይ ሄዳለሁ አልሄድም አላልኩም ተጠይቀህ ነበር ግን በኦነግ ሄደ ማለት ወጣየ ነበር ማን ነበር የጠየቃችሁ ዋይ ባክ እዚህ በቃ መንገድ ምናምን ሄዱት እንደ ድንገት የሚታወቁት ልጆች አለና እንደዚህ ኦነግ እንደውም ከሚሴ ቆይተን ነበር እዛ ከሚሴ ደርሰን ኦነጎች ነበር ያን ጊዜ እንደውም እኔ አግኝታቸዋል ከዛ ሲጠፋ መጀመሪያ ተለያይተኝ ነበር በቃ ወደ ኦነግ ሄዶ ሆናል
ወይስ መከላከያ ሄደውናል ብሎ ይጠርጥሮ ነበር ትዲፎች ወላ ያኛ ሻለቃ ምናምን ነው የነበረው በቃ እንደዚህ ወይ መከላከያ ይዞ ሆናል ወይ ጠፍቶ ሆናል ወይ ወደ ሆነ ሄዶ ሆናል ለምን ቡዛቱ ስለተመለሱ ይዛውና ከመዞዞ ስትመለስ ጠፍታ ነበር ቡዛቱ እኮ ወደ ኦነግ ወይ ወደ ቤት ምን መለሱታል ተበታትነው የት ስለመጣ ማለት የሚያሰው የለም ሲቪል ልብስ ስለሚለብስ እንትን ነው እስኪ ንገረኝ ግን ከመዞዞ መልስ ሲሆን ወደ መሃል ትግራይ ወደዚህ ስትመለሱ ወደ ትግራይ መዞዞ አካባቢ አንተ ደክመህ ተቆርጠህ ለብቻህ እንደቀረህ ሰምቼ ነበር የዛኔ ነው ትዲፎችም ከኦነጎች ጋር ተቀላቅሎ ይሆናል ብሎ ያሰቡ እስኪ እንዴት ነበር እንዴት ተቆረጥከው ወይም እንዴት ነው ደክመህ የቀረኸው እዛው ያን ጊዜ ጉዞ ብዙ እንትን ስለሆነ 11 ቀን ነው ምናምን ነው ጎስና ነበር ከመዞዞ ሲመለስ መልስ ታደርጉ መልስ ሲመለስ ማለት እዛ ቆንት ነው ምን እስከምንደርስ ከዛ በቃ ደክም ነው መጨረሻ ደክም ይሄን በቃ ሱርስ በቃ ማአት ደክም ነበር ብዙ አችልም ነበር ያን ጊዜ በቃ 10 ሰዓት ምናምን ሲደርስ በቃ ተበታተነ ሁሉም ተበታተነ የት አካባቢ ሲደርሱ እዚህ ቆቦ ነው ማነው አሁን ደሴ ይመስላል ኮምቦልቻ አካባቢ ሲደርስ በቃ ተበታተነ ነበር እንደ ድንገትስ መከላከያ የኛን ቀድሞት ቆቦ ይዞ ነበር እንደ ድንገት አው በዚህ በእንትኑ በአስፋልቱ በዘውን ስትቆረጥ ጊዜ ከዛ በአስፋልቱ እነሱ ይዞናል እንትኑ ቆቦ መግባ አንተ የት ነህ ዛን ጊዜ ወደዛ እየመጣናልን እኛ ገና ታችና ላይ ነው ይሰራ በረሃ ገና የጎስ ነው አይጎም ያን ጊዜ ከነሱ ጋር ነበርና 10 ሰዓት 11 አካባቢ ሰዓት ስትደርስ ደከመ በቃ ቀረው እኔ ሁሉም ሲበታተኑ ቀረው በቃ ዝም ብለ በቃ ቀስ ይላል ምናምን ወደዛ በቃ የቀረው መሸው በቃ እንደነገት 12 ተኩል ምናምን ስትደርስ በረሃ በቃ ስሩ ምንም ቤት የለ ምን ሰው አይኖርም ስሩ ዝም ብለ በቃ የጎስኩስ ቁጭ እያልኩ ብቻዬን ነው አለ ሌሊት ሙሉ በቃ ሌሊት ካዝና ድንገት ካዝና ይጀናል የዲሽቃ ካዝና ይነናል የሆነ ምርኩስ ነገር ይጀናል እንደዚህ እየደገፍኩ ይሄድስ በቃ ባይሱ በቃ እንደዚህ እያልኩ በቃ እግሬ እዚህ በቃ ቁስል እንዳለ ታችናል እዚህ ኮንጎ ምናምን ማድረግ አይችልም ነበር በፊት ባይሱ ቁስል በቃ መሄድስ ደክም በቃ እኔ ቀስ ብለ እሄዳለሁ ከኔ ጋር የነበረ ልጁ አንድ ላይ እየመጣኝ የነበርና እሱንም በቃ ዝም ብሎ በቃ ሄዶ እሱን አለፈ ከኔ በቃ ሄዶ እሱ የጎስ በቃ ለሊት ሙሉ በቃ የጎስ እንደ ድንገት ሜዳ ነገር ነበረ ጅቦች ማአት ጅቦች ነበሩት እነዚህ ጅቦች ነው ተነሱ መሳሪያ ሳትይዝ ምናምን ግን ይለ መሳሪያ ሳይዝ በቃ ጅቦቹ በዚህ ሰልፉ ዝም ብለ በዚህ እለፍ አለፈ ነው ዝም እዛ አለፈት 10 ሰዓት ምናምን ሲደርስ አላማጣ ደረስኩ በቃ እንደኛ እዛ ደርሼስ ትንሽ ሰው ሳቡ ምናምን አለ ካላማጣ አሁን በቃ መጨረሻ በቃ ደከመኛል በቃ አሁን ነው ጠላት እየመጣ ነው ይሄ በቃ ከቢድ እየተኮስ ምናምን ስለሆነ ወጣው ከከተማ ምናምን ሲባለስ በቃ ያደቀስ ብለ በቃ የሄድኩ የሆነ ሰውን አገኘ እንደ ድንገት እንደኔ እየደከመ ሰው አገኘ እሱ መሳሪያ ይዞናል ከዛ የሆነ ቤት ነበር እንደ ድንገት የሄደን በቃ ውሃ ጠይቆ ሰው ውሃ ከዛ ውሃ ሰጡና አምባሻ ነገር ምናምን ሰጡኝ በቃ ትንሽ ቁጭ ብልና እሱን በልተን ውሃ ጠጥተን ቀስ ብና የጎስነት እንደ ድንገት መኪና አገኘን ታሳቢ አግኝተን በቃ በታሳቢ እዚህ ማጫው መሰል እስከ ማጫው ወስደን በቃ እዛ አስወረደን ማጫውማ ሁሉም ሰራዊት ይዘናል የተመቱት ምናምን እዛ ስላለ እዛ ቆይተን አሁን በቃ በአርሚ መጪኑ ጀመሩት አሁን ወደዚህ በየአርማቸው በአርሙ ወሰዱት እንደ ድንገት ወስደው ወደዚህ ያመጡት በቃ ወደዚህ ወተን እዛ ድንጉለትን ፋልስ እዛ አርፍን በቃ ማንንም ሰው የለ እኔ የኛ ክፍለ ጦር ሲባል ስሩ አንድ ሰው ላይ ከኛ አርምስ በቃ አንድ ሰው ላይ በቃ ሙሉ በቃ ዝም ብላ በቃ ሁለት ቀን ነው 3 ቀን አደረስ ተመለስን በቃ ሁሉም በአርሚ መጠራት ተጀመሩ በቃ የከተማ እየወጡ ምናምን ከዚህ ወደዚህ መቀሌ እየመጡት ነበር አስወጥተው በቃ እዚህ ተገናኝተው ሁሉ ከዛ ተመለስና አደቀየ ደርሰን በቃ እዛ አገኘው እነሱ
እንደዚህ በቃ ጽርጋ ላይ ሆኖ ስማ ሚኤስ ነገር ነበር ያን ጊዜ ሚኤስ እየጠጡት እኔ ካዝና ያን ጊዜ ካዝና አላጠፋም ይዛዋል በቃ ካዝና ስሩስ በቃ ካዝና አላጠፋው ይጀን ሲገባ ዋይ አሁን ካዝና ይዘኔ በቃ እሱ ሁሉም ሰው ንብረት እየጠፉ ክላሽ እየጠፉ እዚህ ሁሉም ነገር እየጠፋ አስቃጥላታት ሁሉም አጠፍቶ ነበር አንተ ይዘው መጣ ደዋል አንተ ካዝና አላጠፋ አሁንም ካዝና ይዘ መጣ ምናምን አቺያ ሀዛ አላጠፋ ምናምን ከዛ በቃ ተገናኘት ከዛ ዲካሙን ጠፋኝ እኔ አልደከምኩን በቃ ምን ማለት አገኛቸው አዱ አግኝተ በቃ ከነሱ በቃ ምን በቃ ሁሉ ከዛ በኋላ በቃ ምን ከነሱ አላየም አልጠፋም እንደዚህ አሁን እንደዚህ ነበር እዛኔ ነበር ጠፍተ ስትመጣ ነው ከኦነጎች ጋር ተቀላቅለ ይሆናል ያለው ያን ጊዜ ሁለተኛ ስለጠፋው በቃ ወይ ሄዶ ይሆናል ወይ ወደ ኦነግ እዛ ከሚሴ ስለሆነ እዛ ኦሮሞች ብዙ ስላለው አይ በቃ ወደ እነሱ ሄዶ ይሆናል ወይ መከላከያ ይዞ ይሆናል ምናምን ብሎ በቃ ጠርጥሮ ነበር እንደ ድንገታሞ አልተያዘንም እኔ አልሄድኩም ለምን ራሴ ወስኜ ስላለ ሁሉም ነገር ወላ እዛም ተመልሰ የሚሄድ እንደ ሌሎች ውስጥ ምንም ማንም ያይሰው የለም ራሴ በቃ ምንም አንድ ነገር ከወሰንከስ በቃ ምንም ወደዚህ እኔ ዞር አይለስስ ከዛ አልመለስኩም ተመልሰ እንደዚህ ተመለስኩ ወደዚህ ለመጀመሪያ ጊዜ ነው ወደ ትግራይ የምትመጣው ሀይቅ ከቲዲኤፍ ጋር ተቀላቀለ በዛው ነበር የቀጠልከው ሁለተኛ መጀመሪያ ተመልስነስ መጀመሪያ አላማጣ ያለው እንትን አርፌ ተመለስኩት ወደዛ ከዛ ሁለተኛ ደግሞ ተመልሰስ እዚህ መጣው ለድንጉላት ሁለተኛ ጊዜ እኮ እንደዛ ነው እንዴት አገኘው ህዝቡ በቃ እኔ አሪፍ ነው በቃ እኔ ምን በቃ ሁሉም እንደ በቃ ቤተሰቦችን መስል በቃ በሪያሳ በቃ እኔ ምንም እስከዚህ ኩሰው በቃ ወላ ትልቅ ሰዎች ወላ ወጣት ሆነስ እስከዚህ ግን ምንም ያየ ሰው ነው የለም እኔ ጋር ሁሉም እንደ በቃ ራሳቸውን የሚያስብ በቃ እንደዚህ ምናምን ወላሴ ታባዚ የተመታ ጊዜ በቃ ልብስስ ሁሉም በቃ ሻወር ምናምን ነው እንደውም ከመተኛት ተነሳ የነበረስ ወላሴ ልብስ ምናምን አይነበር ልብስ ብዙ ልብስ ነበር ያን ጊዜ በቃ ራሳቸው ነው የሚያጠቡት በቃ እንትን ያርገው በቃ እንደዚህ አትጨናነቅ በቃ ምናምን ይላል በቃ እንደዚህ እንትኖች አሉ ምግብና ምናምን የሚሰሩ በቃ አታስብ እንደዚህ ምናምን ሰላም ከሆነ እንደዚህ ቤተሰብ ታገኛለህ ምናምን ይላል ሁሉም በቃ ከኔ በቃ እንደዚህ ይላል በቃ ሁሉ መከላከያ ላይ ያለህ ጊዜ ነባጫ ደበሌ የኛ ጓዶች ወይም የመከላከያ ሰራዊት አባላቻችን በትግራይ ላይ እየታረዱ በአውሬ እንዲቦሉ እየተደረጉ ወይም ጎደና መንገድ ላይ ሬሳቸው እንዳይቀበር እየተደረጉ ነው ምናምን የሚባለው ልክ አንተ ተመልሰህ ትግራይ ላይ ከገባህ በኋላ ያ መሰማው የነበረው እንዴት አገኘው በዚህ ሐሳብ እናሱ እዛወረና እዚህ አልተገናኘም ማለት ነው ነው ለምን እዛወረስ ወይ አንተ ማሳመነ ያረጋል እንበር በተግባር ያየ ሰውስ ያረገ ሰውስ ያታየም ማለት ለምሳሌ ግንስ ያንተ ማሳመን አድርጎስ እነሱ ይላሉ ማለት መከላከያው ለማሳመን መከላከያስ ወይ እጅ እንደይሰጡ እንደዚህ ያረጋሉ ጨካኝ ሆነው ትግራይ ላይ ከገቡ በኋላም ምናምን ብሎስ ይነግራሉ እነሱ ግንስ አንዳንዶቹ እንደዚህ ያረጋሉ በቃ ዋይ እስከዚህ በቃ እንደዚህ እስከሚትሞትስ ራስቃይ ነው እንደዚህ ያረጋሉ ምናምን ብሎ ይመክራሉ ማዞሮ ግን የሚመክሩትስ በሚመክሩት ደርሰ ካየንበር ማይደርስስ ምንም እውነት አይመስል ያን ጊዜ ለምን እውነት ማረጉትስ ያሉ እውነት ማረጉትስ ሰዎች አሉ ግን እኔ እንደሳ ሐሳቤስ ያን ጊዜ እንደዚህ ብሎ ሸስ መከሩት የራሴ ነው አስቤ እየገባው ግን ራሴ ላይ ግን አላሰብኩም እንደዚህ ያረጋሉ እንደዚህ ያረጋሉ ምናምን ብሎ ሲነገሩት አላመንክም አይ ምንም አይመስል እኔ ግን ሲገባስስ ምንም አልደረስንም ስለይ ደረሰስ ምን እንትን እውነት አይተንም ለምሳሌ ተማርኮስ እዚህ ተማርኮ የሄዱት ሁሉም የትግራይ እናት እንደዚህ ልብስ ያሰጡ እንደዚህ ምንስ ወላ በሚዲያ ራሳቸው እየወረደ ነበር እንደው እነሱ ራሳቸው ይወሩ ለምን የራሳቸው ልብስ አይደለም እዛ ይዞ የሚመጡት ለንጀር ብቻ ለምሳሌ ይዞ መጡ ስንት አመት እዚህ ቆይቶ ያለስ ሲቪል ልብስ እየሰጡት የራሳቸው የቆሰሉት እንደውም ሸክመው እየመጡ አይደለም እንደዚህ ያኔ
ቢያንስ እየተማረኩ ቦላ ተማረኮ እዛ የሚገሉት አሪፍ አይደለም ነበር። ማታ ተማረኮ እዚህ ስንት ሺህ ወይ ቢያንስ ትንሽ ነው የሞቱ ነበር። ስንት ሺህ እዚህ ከዚህ ቆይተው እዚህ የተመለሱት ምንም አልሆነም። እስኪ እንዳጋጣሚ ሆነው ተቀላቀልክባቸው አሃዶች በጣም ብዙ ውጊያዎች ያደረገች ሙሴ ክፍለ ሰራዊት እስኪ ትንሽ ከተሳተፍክባቸው አውደ ግንባሮች የአደርቃይ ጸሊሞይ መጨረሻ አካባቢ የነበረው 2014 መጨረሻና 2015 መጀመሪያ አካባቢ የነበረው ውጊያ እንዴት ታስታውሰዋለህ? ወደ ማይጸብሪ፣ አደርቃይ፣ ጸሊሞይ በዛ በአዲያቦ መስመርም ብዙ ውጊያዎች አድርጋችኋልና እንዴት ነው? እንዴት አገኘው? ምን ይመስላል? አሪፍ እንግዲህ በኔ ሁሉም አሪፍ ነው ማለት ነው። ሁሉም በቃ ከጦርነትስ በዚህ በመራብ እንትን አየንበራ ከቢድ ጦርነት በዚህ አማራ ስንደስ ብዙ አይነበረም ያን ጊዜ እንደው ዝም ብሎ ስለሚገዙት ለምን አንድ ቀን ውጋ ከቆየ ወይ ሁለተኛ ቀን ይሄዳል እንትን ወይ ዳሪት መልስ ነበር ነው ወደዚህ ነበር ከቢድ ይሆን ነበር ወደዚህ ምን ይመስላል ግን ወደዚህ በቃ ማአት ውጋ የነበረ በቃ እንደውም ያ ማን ነው የሚባለው እዚህ በላልበላ ሰፈር እንትን ቀረበ ነገር አለ ነበር። በዚህ በሰቆጣ መስመር እዛ ጽላሬ ማን ወንዝ ነገር ወይስ ወንዝ እሱ ሲመለስ ያ ነበር እሱ ያን ጊዜ እንኳን በስቃይ ነው የመጣን እሱ ነበር። ለምን በደሪትስ ከቢዱ ከኛ ጋር ቀርቦ ወዳለ ያን ጊዜ በዚህ መንገድ እንትን የለም መሻገር የለም ወንዙ ሞልቷል። ወንዙ ደግሞ ትልቅ ሙሉ ዘይት እንትን በዛም ደግሞ ክረምት ሰውለት ሙሉ በጭንቀት በቃ አንድ ሰው ስንት ሰው ሸክሞ ይዞም ያሳልፍ ነበር ነው ያን ጊዜ በስቃይ ነገር ማለት ስንት ሰው እየወሰደ ስንት መሳሪያ ስላለህ ግን አንተ መዋኘት ትችልም ነበር ወይ ወድቀይ ስራ እዛ ውስጥ ሸክሞ በቃ እንደዚህ ገመድ ነገር አዝጎ ነበር የሆነ በቃ መራብ ልጅ ነበረ በቃ እሱ ነው ብዛት ያውናስ በቃ እንደዚህ ከመና እኔን እሱ እዚህ በቃ ተካክብና እንደዚህ የመጣን ስንት በቃ ይወድቅ በቃ ወድቀይስ እንደውም ሄጄ ነበርኩት እንደ ድንገት በቃ ያዛርጉትን ያዘና በቃ ሄዴ ነበርኩት እንደው ከዛ ተመለስና በቃ እዚህ አልፍ ነው እሱ ነው እንትኑ መከላካታ ተነበሩት ያን ጊዜ 3 ነው 4 መከላካታ ተማርኮ የነበሩት መሰለኝ ከዛ እነሱ ለካሴ ሊታርፋ አስቡ ያሱ ወንዝ በጣም ይችላል ነበር አንዱ ሄዶስ ገባ ወንዝ ውስጥ ላይ ሄዶስ ወንዝ ውስጥ ገባ ለካሱ ሊታርፍ ገባ ሊቀራስ ወይ ከዛ ወንዝ ወዝቶ ይዞ ሄዷል ምናምን ምናሳካ ሁሉም በቃ መሳሪያ ስለሚተኮስ ከቢር ስለየተኮሰዋል ከወንዝ ደረቅብና ከዚህ አራቅ ብሎስ ወጣ ወደ ሞታል ብሎ የተወግና ኮይ ተወርሶ ወጣ ሞታል ብሎ ቴዎስ ወጣታ ተወደ ወጣው ወደ ራስ ተመለሰ ወደ መከላከያ ወደዛ ወደ እነሱ የመጡት ቦታ ማለት እዚህ ሞታል ምናምን ሲባል ሞታል አዲያቦ የነበረውስ እንዴት ነው? አዳቦ አይታቅም አላቅም ቦታታት እና አዳገራይ አዳገራይማ ከበድ ነበር የዛማ አዳገራይማ ሻቢያ ነበሩት እንትኑ አማራ ነበሩት ብዙት የነበረው ያን ጊዜማ ወለ ጥይት እንደ ድንገት ጨርዘን ነበር ያን ጊዜ ጥይት አይነበረም ነበር ያን ጥይት አልቆ ነበር ከዛ በቃ እሱ በቃ ቦታ እንደውም ሰው ያለቀም ቦታ ነበር እዛ በቃ ሀያል ቦታ እዛ ይወንድ ጥይት ስላለቀ ነው ጥላት ያሸነፈ ነበር እነሱን ደግሞ በከቢድያ ሞርተር ምናምን ያዘ ያምጥተው በጠዋቱ በቃ ብዙት ሰው ያስቆስሎ ነበር ያን ጊዜ እንደውም አንድ ጊዜስ 1000 ያለቃ ሙሉ ሊጨርስ የደረሱ ነበር ያን ጊዜ ሻቢያ እንደ ድንገት ሻቢያ ብቻ ነበር ያን ጊዜ በዚህ ነው የፋነው ማን ያማራ እንትን ነው ምንድነው የሚባለው ነበር እንደዚህ እንደ ሽፍታ ነገራት መሰለ እነሱ ነበሩት ያ በዛ መስላ የት ነው የተመታህ አንተ? እቺ ባምብላ ነች ያዳጋይ
አዳገራይ ነው ምናምን አዳገራይ ቦታ አዳገራይ እንዴት ነበር እንዴት ታስታውሳለህ የተመታበት ቀን እንደ ድንገት በቃ ወርድያ ወጥቼ ነበርኩት በቃ ጠዋት መጨረሻ ነበር የመሰለ ወርድያ እኔ ከወርድያ በቃ ጨርሰ ተመልሰ እንደ ድንገት እንደዚህ በቃ ሜዳ ነገር ነው ቦታ ወርድያ እየወጣን ሜዳ ነገር በቃ ዝም ብለ በቃ እንደዚህ ከወርድያ ተመልሰ እንደዚህ ተኝቼ ያለ ማለት እንደዚህ እግሩን ሰብስብ አድርገ እንደዚህ ተኝቼ ነበርኩ እዚህ ታች ነበረች ያተቆረጠች ነው እዚህ ላይ ነበረች እንደ ድንገት ከኛ የኛ ክፍለ ጦር አዛዚ ከኛ ጎን ነበር እሱ እንደዚህ ከዛ ሞርተር ነው ምናምን ሞርተር ከየት እንደመጣ በቃ ሶስት ሰውን በቃ አንድ ጊዜ ተመታ እሱም ክፍለ ጦር አዛዚ እኔ አንድ ልጅ ነበረ በቃ ሹፌር ነገር ነው በቃ መስከስ ልጅ ነው በቃ እሱ ቦታ ቀይሮ ምናምን ስባለስ እዚህ ቁጭ ብዬ ነበርኩት እኔ መጀመሪያ እኔ እዛ ሳብኩት እሱ መጣ እኔ ቦታ ቁጭ ብሎ እዚህ ዲፋ ላይ ይሰቀይ ከዛ ሞርተር ማካላችን ላይ በቃ ረፍ ምላስ ሶስታችን በቃ ክፍለ ጦር አዛዚ እኔ ከኔ ቦታ ይተቀለ እኔ እንደውም የኔን ሞት ነበር ያን ጊዜ እኔ ቦታ ቀየርኩት እሱ የኔ ቦታ ገባ እኔ ደግሞ ተመለሰ የሌላ ቦታ ሹፌሩ ከዛ እሱ ተመታይዘ ያን ጊዜ ሞት እሱ እኛ ግን ተመታን ምንም አይሆን ስንጠይቅስ ባይ ሙዝ ነው ክፍለ ሰራዊት አዛዥ እሱ ተመታ አለ እኮ ከዚህ ዘለሱ በቃ እሱን ተመታው በቃ አንድ ላይ በቃ ታክም ነው በቃ እዚህ አንድ ላይ ነበርና አዋሽ ዙር እስከዚህ ሙሉ በቃ እሱ ይጠየቀኛል ሁሉ ጊዜ በቃ ምንድነው እንደዚህ አትጥፋ ምናምን ወላ ታድሶ ምናምን ሄዶስ ከነቴራ ምናምን ራሱ ይዘው ማመጣ ሄዶ በቃ እንደዚህ ነው ምናምን በቃ ሁሉም ነገር እሱ ራሱ ጨርሶ ይዘው ያመጣኛ ሰላም ከሆነ የፕሪቶሪያ ውል ከተፈረመ በኋላ እንዴት ነው ከቤተሰቦቹ ጋር ትዳወላለህ ተገናኝተህ ታውቃለህ ሄደህ ታውቃለህ ወይ ሄጄ አላውቅም በስልክ ያገናኛል ወንበር ማሄደማ አላልኩም ምን ይላሉ እነሱ አይላሉ ወንበር ምን ይላሉ እኔ አማር ማሄደው እንኳን ደስ ይለኝ ነበር እንደዚህ ሆነ ማሄደው ከብደኛ አዲስ ትንሽ መንገድ በቃ ከዚህ እንትን ስለሆነ የሆነ ማሳለፍስ ምናምን የለም እዛ ይዛይን ምናምንስ ላይ በቃ ታርተሬ ኮለ መከላከያችን እንዳይዙ ያዋ በዚህ ወደ ቤት ምናምንስ እንደደስ ይዛል እንደዚህ ማቴ ይዞ ይታሰረ እንደዚህ ጠፍቶ የሄዱት ብዛት አለ ለዛ ብላይ ነው ያቀረንበር ምንም አቴ ምንም የከለከለ ሰው የለም ራሴ ሳውና አሁን የት ነው ያለው አሁን ካምፓስ ነው ያለው መለስ ካምፓስ ህክምና ማዕከል ማለት ነው እንዴት ነው እዛው ያለውስ አሪፍ ያዝሩ አያያዙ ምን ይመስላል አሪፍ ምን ትዳር ቤተሰብ ገና አልመሰረትኩም መሰለኝ ገና አላሳያ ያሰብኩናል እያሰብክ ነው ያለው በቅርብ ቀን ነው ወይ ገና ይዞር እኔንም መቼ እንደማይሆነስ እሱ ፈጣሪ ስለሚያውቀው አለች ግን የታጨች አልወሰነንም ገና የታጨች ግን አለች እንጃ ገና ነው እሱ ፍለጋ ነው የመኮል ነው ገና እየፈለግ ነበር አለ ቴንክ ዩ ተጋላይ ጀማል በጣም አመሰግናለሁ ያቀለለ ጣዕሚ ጋሻ ሆይንካ ስለዚህ መጽሐፍ መደብ ደስታ ሾው ተጋላይ ጀማል አብ 33 ከም አንተ ይዝገለጽኮ ሙሴ ክፍለ ሰራዊት ፍሉጥ ድሽቃ ተኳሲ ዘና ካፍቶም ፍሉጣት ድሽቃ ተኳስ ሓደ እዩ ንትግራይ ኣብዝሕ ሰዓት ሓደ እግሩ ገቢሩላ ዘሎ ጅግና ተጋዳላይ ማለት እዩ ኣብ መለስ ካምፓስ ማእኸል ውጋእ ተጋድልቲ ዝርከብ بقطع ناي بعلنا يتقال جمال سلكي خنا عمطينا ترخو جهات الوت دولي تهاليهم بقطع مستقال جمال من رخاوي كاليو نزنبر نصاني حيت أوزازي ملخو سلام